እለይጼውዎ ምግባችንን ስጠን ብለው የሚጠሩት የሚለምኑት የቁራ ልጆች እጉለ ቋት ለቁራ ገላግልት ምግባቸውን የሚሰጣቸው እሱ ነው አለ። የሚለምኑት እለይጼውዎ የሚጠሩት አለ። እሱ ባወቀ የቁራ ገላግልትም ይለምኑታል ይጠሩታል። አንድም እለ ኢይጼውዕዎ ይላል የማይጠሩት አለ። ሰው በሚያውቀው ለመናገር ነው። ይህስ እንደምንድን ነው ቢሉ ቁራ ይላል። ቁራ ገላግልቱ ሲከፈከፉ ፍም መስሎ የቁራ ግልገል ፍም መስሎ ይወለዳል። ኋላ እናት አባቱ ኧረ ዛሬስ እኛን የማይመስል ምን ጉድ ተፈጠረብን ብለው ፍም ስለሚመስል ጥለውት ይሄዳሉ። ኋላ ምግብ የሚሰጠው ሲያጣ ይርበዋል። ሲርበው ይላል ሲርበው አንደበቱን አላቆ ጮኻለሁ ሲል ማለት ነው። ከአንደበቱ እዝ ፈሳሽ ይወጣል። ተህዋስያን ያንን ፈሳሹን ብለው ሲቀርቡ ወደ አፉ ሲገቡ ግጥም ግጥም እያደረገ ይመገባቸዋል። አንድም ተህዋስያን በአጠገቡ አልፈው ሲሄዱ በእስትንፋሱ ሳብ ሳብ እያደረገ ያንን እስከ 40 ቀን ሲመገብ ይሰነብታል። 40 ቀን ሲሆነው ፀጉር ይበቅልለታል። ኋላ እናት አባቱ መጥተው ሲያዩት ጥቁር ፀጉር በቅሎ እነሱን መስለው ሲያገኙት ይህስ ልጃችን ነው ብለው አረብረው ምግቡን ያቀርቡለታልና ለቁራ እጉለ ቋት የሚላቸው እንዲህ ነው ይላል። እሺ